ሁሎች መተው ዱዓቶች እውነትን ከውሸት ለመለየት የአላህን ኪታብ ሲያነቡላችሁ አልነበር እንዴ አልሰማንም ለማለት እኮ አትችሉም ሰምታችሁ አይታችሁ አውቃችሁ ፈጽሞ አንቀበልም ብላችሁ ነው ፈስተክበርቱ ቆራችሁ ይላል እውነትን ለመቀበል እንደ ኩራት እንቅፋት የለም እያወቀም እንዴት እንደው ከገሌ እውነት እቀበላለሁ ይላል እውነትን ለእውነትነቱ ሳይሆን የሚፈልገው ከዛ ነገር ጋር ያይዞ ስለሆነ ማለት ስለዚህ ኩራት ሐቅን ለመቀበል እንቅፋት ይሆናል الكبر بطر الحق وغمط الناس على النبي صلى الله عليه وسلم ኩራት ማለት ሐቅን በንቀት መመልከት ሰዎችን ደግሞ የበታች አርጎ መመልከት እሱ ከሁሉም በላይ ነው በራሱ አስተሳሰብ አና ብቻ ነው የሚያውቀው እኔ የሚል ነገር ስለዚህ ኮራችሁ እናንተ እውነቱን መልክተኞች መተው ነገሯችሁ ወኩንቱም قوما مجرمين ማለት ከሃዲዎች ለማለት ይሆናል ወይም ደግሞ ግፈኞችም ነበራችሁ ባስተሳሰባችሁም ኩሩ ቀብራራዎች በተግባራችሁም ደግሞ ጨቋኝ ግፈኞችና በእጃችሁ ስር ያሉ ፍጥረታትን ተበድሉ የነበራችሁ ናችሁ የጌታን ሐቅና ጌትነቱን አልጠበቃችሁ የፍጡሩን ሐቅ አልጠበቃችሁ እናንተ እንዴት መልካም ነገር እናገኛለን ብላችሁ ታስባላችሁ ተብለው ይወቀሳሉ ማለት ነው ዛሬ ዱንያ ላይ እሳ ያኔ እንደ ወድላ ጌታ ብንቀበል ማለታቸው አይቀርም ዛሬ ግን واذا قيل ان وعد الله حق يا الله ቀጠሮ እኮ እውነት ነው ሁሌዚህ አንኖርም እንሞታለን ከሞትን በኋላም ፈጣሪ ፊት እንቀርባለን በጎ ከሰራን እንሸለማለን ክፉ ከሰራን እንቀጣለን ይሄን ወቁ ያቺ አላህ ቀጠሮ ደግሞ ምንም ጥርጥር የለውም መጪናት ወሳዓቱ لا ريب فيها አትዛነፈ ተብሎ ሲነገራችሁ ሰዓት ሲባል ሰምተናል ግን እንደው አይገባንም ይሄ ነገር ማን አድሪ መሳዓቱ ሰዓት የሚባለው ነገር ወይም ለተንሳኤ አናቀውም لا نعرفها እንደው በግምት ደረጃ ሊሆን ይችላል possible ይሄንን ትላላችሁ وما نحن بمستيقنين ኛርግጠኞች አይደለንም ስለዚህ ገና ነገ ቂያማ ይመጣል ብለን ከፍላጎታችን አንጣቀም ትእዛዝና ከብራለን ብለንም አንጨነቅ እና ቆም አልገባንም ሊሆን ይችላል አንተ እንዳልከው እያላችሁ ተመልሱ ነበር ይሄ ዱንያ ላይ ያላቸው ቆይታ ነው አኺራ ግን አላህ ፊት ሲቀርቡ ወበዳ ለሁም ሰይአቱ ማ አሚሉ የሰሩት ክፉ ስራዎቻቸው ይገለጹላቸዋል በመላእክታ መዝገብ ላይ ሰፍረዋል ረብ العالمين ለዳኝነት መጥቷል መላእክታዎች ለምስክርነት ከበዋል የትም መፈናፈን አይቻል وحاق بهم ما كانوا به يستهزئون يا በዱንያ ላይ ያሉ ሲሳለቁበት የነበረው ተረጋገጠ በእነሱ ላይ ሰፈረ ይላል ከዛ እንግዲህ መከራው ሲይዛቸውና ስቃይ ውስጥ ሲሆኑ አላህን መለመን ይጀምራሉ አይደገምም አይለመደንም እንመለስና ወደ ዱንያ ዳግም ኸይር ሰርተን እንምጣ ብለው ይወተውታሉ ይለፈልፋሉ ከአላህ በኩል ولا يكلمهم الله ولا يزكيهم ولا ينظر إليهم ولهم عذاب أليم الله ያናግራቸውም ከቆሻሻቸውም ማያጸዳቸውም በእዝነት እይታም ማይመለከታቸውም አንገብጋቢ ቅጣትም አላቸው ብሎ እንደገለጸው ለነሱ ምላሽ አይሰጥም እንደው ምንድነው የሚላቸው اخسئوا فيها ولا تكلمون እዚያው ተዋርዳችሁ ኑሩ አታናግሩ ቂያማ ላይ ብቻ አራሳተ ቂያማ ያናግራቸዋል ከዛ በኋላ ይዘጋል ተስፋ ሲቆርጡ እዚህ በፊት እንዳሳለፍ ነው ሱረቱ ዙኽሩፍ ላይ የጀሃነም አላፊውን ማሊክን አረንደው አንተ ለምንልን ያንተን ጌታ ወናደው ያ ማሊኩ ليقضي علينا ربك ምህረት እንኳን ባይደረግልን ሞት ይፈረድብን
ሞተን እንገላገል ብለው ይጠይቁታል የማይጠየቀውን ማለት ነው እሱ ባሪያ ነው አሽከር ነው قال انكم ماكثون እናንተማ እዚሁ ነዋሪዎች ናችሁ ሞት የት ይገኛል لا يذوقون فيها الا الموت الاولى መጀመሪያውን ሞት ካልሆነ በስተቀር ሞትን አይቀምሱም እንደሚለው ስለዚህ አላህ ምን አለ እዚህ وقيل اليوم ننساكم ዛሬ እንረሳችኋለን ማለት ነትሩኩኩም ወንህሚሉኩም እርግፍ አርገን ነው ምን ተዋችሁ ጩሁ ለፍልፉ ሰሚ የላችሁም ይባላሉ እዚህ ዱንያ ላይ ግን ለምኑኝ ልስጣችሁ እያለ ነው አላህ የሥራ ዓለም ላይ ነውና ያለን ምን አጠፋን እንዳይሉ ከማ ነሲቱም لقاء يومكم هذا ይሄው የዛሬውን እኮ ግንኙነት የዚህን ቀናችሁን ቀጠሮ ዘንግታችሁት ነበር ان وعد الله حق والساعه لا ريب فيها يا الله ቀጠሮው እውነት ነው ሰዓቲቱም ምንም ጥርጣሬ የለባትም ሲባል ጆሮዳ ባለበስ ብላችሁ ነበር ያላችሁት አዳ ዛሬ ከየት አስታወሳችሁት ስትያዙ ነው እንዴ ومأواكم النار የናንተ መኖሪያ እሳት ነው ከዚህ ከሳት ሊያወጣችሁና ሊያድናችሁ የሚችል ረዳት ደግሞ የለም ወማለኩም من ناصرين ረዳቶች የሏችሁም ይላችኋል ማለት ነው فقد ثبت في الصحيح أن النبي صلى الله عليه وسلم قال فيما يرويه عن ربه عز وجل كالله باورط ألم أزوجك ألم أكرمك ألداركهم مني ألا كبركهم نبر ألم أسخر لك الخيل والإبل فرسوچنا جملوچنا لا قراه وما كان ربك نسيا بلو قلصته وما ربك بغافل عما تعملون እናንተ ጌታ ከመሰሩት ነገር ዝንጉ አይደለም ብሏል ስለዚህ በዚህ ማዕና አላህ አይረሳም ሌላኛው ሁለተኛው الإهمال ችላ ማለት መተው እንዳልተፈጠረ ይሄንን ለካዲያን ያደርገዋል ምክንያቱም እነሱም አንድ ቀን እንኳን رب اغفر لي خطيئتي ኃጢአቴ ማረኝ ይቅር በለኝ ብለው ወደ አላህ ከልባቸው በተውሂድ ተመልሰው አያውቁም ከለመኑም ዱንያቸውን የሚለምኑት ومن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق الدنيا ብቻ ስጠን ይላሉ አኺራ ላይ ምንም ድርሻ የላቸውም አስተውሰውት አያውቁም ስለዚህ አላህ ይረሳቸዋል ማለት ችላ ይላቸዋል ማለት ذلكم ይህ ደግሞ የሚሆነው የምትረሱበት ሰበቡ بأنكم اتخذتم آيات الله هزوا እናንተ የአላህን አንቀጾች መሳለቂያ አድርጋችሁ ይዛችሁ ስለነበረ ጀዛአ አለ ጀነት አለ ጀሃነም አለ ትቀጣላችሁ ወይም ትሸለማላችሁ እንደ ስራችሁና እንደ እምነታችሁ ተብሎ ሲነገር አሁን ከዚህ ዓለም በኋላ እንደገና ሞቶ አፈር ከሆነ በኋላ ተቀስቅሶ ጸጋም ይመኛል اذا كنا ترابا وعظاما انا لمدينون አፈርና አጥንት ከሆነ በኋላ እንደገና ዋጋ ይከፈለናል ረህዘበት ነው እያላችሁ ስትሳለቁ ነበር በቁርአኑ ተሳልቀዋል በነብዩ ተሳልቀዋል በሙእሚኖች ተሳልቀዋል በቁርአኑ እንደውም ጩሁ ለፍልፉ አወና አብዱና ሰው እንዳይሰማው አርጉን ያሉት ምንድነው የሚለው لا تسمعوا لهذا القرآن والغوا فيه النبي صلى الله عليه وسلم هذا الذي بعث الله رسوله قدنا وين انه الله ملكتني ارجو اليكم ان رسولكم الذي ارسل اليكم لمجنون يالاችሁ ተሳለቁ ነበር ታዲያ ዛሬ ስራችሁን ዋጋ ከፈልኩ እንጂ ምን የከፋ ነገር አለ ተመጣጣኝ ነገር ነው ጀዛአ ወፋቀን ይባላል ይሁሉ ትቢትና ኩራት ውስጥ የገቡት ደግሞ ምክንያቱም እንደሆነ ሲገልጽ ወغرتكم الحياه الدنيا የዱንያ ህይወት አታለለቻችሁ አሁን ያላችሁባት አኗኗር ዘላቂ መሰለቻችሁ ማናባቱ ይነካና አላላችሁ ለዚያ ነው እዚህ እንድትማገዱ የሆነው እንድትረሱ የሆነው ለዛ ነው ተብሎ ይነገራቸዋል ከዛ በኋላ ማናገር አይችሉም ማለት ነው
فاليوم زاري እንግዲህ በዕለተ ቂያማ لا يخرجون منها ከሷውስጥ አይወጡም ማለት የሆነ አካል መጥቶ አያወጣቸውም ولا هم يستعتبون ይቅርታ እንዲጠይቁም እድል አይሰጣቸውም እነሱ መሞከራቸው አይቀርም አለ ከዛ ሲተከልል ምን አለ فلله الحمد ለአላህ ምስጋና ይግባው እዚህ ቦታ ላይ ምስጋና መጠቀሱ ለምንድነው ካላችሁ አላህ Subhanahu Wa Ta'ala ለሙእሚኖች ጀነት መስጠቱ ማዓድል ነው ፍትህ ነው ከስራቸው ጋራ የሚመጣጠን ዋጋ ነው የሰጣቸው ስለዚህ ሊመሰገን ይገባዋል ከሃዲያን መቅጣቱም ትክክል ነው ዓድል ነው እሱም አሁንም ሊመሰገን ይገባዋል ምን ጊዜም ሊመሰገን ይገባዋል ከምክንያት ጋራም ሳናያይዝ ለሃያልነቱ ለልዕልናው ለችሮታው ለደግነቱ ላደረገው ነገር ሁሉ አመስግነንም ውለታው መመለስ አንችልም ለአላህ ምን አንደበታለ እንደው አልহামዱሊላህ በሉ ብቻ ስላለን ነው እንጂ ቀለል አድርጎ ለሱ የሚጨምረው ክብር የለም የሚቀንሰው ነገር የለም فلله الحمد لا الله مسغانا ይግባው የሰማያት ጌታ የምድር ጌታ ለሆነው ቤት መሄድ ያስፈልገዋል ታመማል ይታረዛል ይደክማል ይነሳል ይተኛል ገዛ ይፈልጋል ضعيف جدا ይሄ መኩራት ማለት አቅሙን አለማወቅ ነው የዚህ ባሪ ባለቤት ከጠብታ የተፈጠረ ከግጦሽ ማይብቃቃ ማን ነው የሚያስፈልገው ወደ ሽንት ቤት የሚሄድ ደካማ ፍጡር አና ብሎ ሲኮራ ይገርማል ነኝ እንጂ ይላል ምንድነው አንተ አጋ ፍጡርና አላህ خلቀ ተወሰነ ጊዜ ትቆያለህ ትጓዛለህ ኩራት ለማን ይገባል ታዲያ አላህ ፍርዱ ይግባኝ የለው ለልናው ገደብ የለው ችሮታው ቁጥር የለው እንዴት አይመሰገንስ እንዴት ደሞ ለልና ይገባው ኩራት አይገባው ደሞ ለልና ይገባው ኩራት አይገባው ደሞ ለልና ይገባው ኩራት አይገባው واحدا منهما اسكنته ناري ከሁለቱ አንዱን እኔ ጋራ የሚሻማኝ ካለ اسكنته ناري እሳቴ ውስጥ አኖረዋለሁ ብሏል اخرجه الامام مسلم رحمه الله وهو العزيز هيا لمسمه ማንንም የማይደርስበት ንግስናው ተቀናቃኝ የሌለው ቢቻል ኖሮ ሰዎች ይሞክራሉ قل لو كان معه آلهة كما يقولون إذا لابتغوا إلى ذي العرش سبيلا ሰዎች እንደሚሉት ሁሉ ከአላህ ጋር ማለክት ቢኖሩ ኑሮ የአርሹ ባለቤት ዘንድ የሚያደርሳቸው መንገድ ይፈልጉ ነበር በቃ ገዛህን ቀጠቀጥከን ከዚህ በኋላ ደግሞ ሌላ ሰው ይሞከር ይሉ ነበር ሌላ አካል ይንገስ ማን አላህ ማን ይላል የሰውን ግን ማን ጊዜም ሲቀያየር ነው የሚኖረው ወይ ሞት ይቀይረዋል ወይ ሌላ ጠንከር ያለ መጥቶ ይቀይረዋል ይሄ ነው ወይ አርጅቶ ይወጣል رب العالمين ግን ሁሌም ኃያል ነው እርሱ የወሰነውን የሚቀለብስ የለም እሱ የፈረደውን ይቀይር የለም الحكيم ጥበበኛ ነው ደግሞ በንግግሩም በተግባሩም በህግጋቶቹም በውሳኔውም እንከን የለሽ የሆነ ፍርድ የሚፈርድ ጥበበኛ ጌታ ነው ይላል ይህች ምዕራፍ باتفاق اهل الحديث باتفاق اهل التفسير بمكه የወረደች ናት የተወሰኑ አንቀጾች በመዲና ነው የወረዱት የሚል ዘገባ ቢኖር እንኳን አንካራ አይደለም ማለት ነው ከትኩረት አቅጣጫዎቿ ዋና ዋናዎቹን ለመጥቀስ ያህል ከበፊቷ ያለችው ሱረቱ አልጃሲያ
የያዘቻቸውን ቁም ነገሮች እች ምዕራፍ በአብዛኛው ይዛለች የቁርአንን ኃያልነትና ተአምረኝነት ከአላህ በኩል የወረደ መሆኑን በመናገር ነው የምትጀምረው ተንዚሉል ኪታቢ من الله العزيز الحكيم ሁለቱም ምዕራፎች ይሄ አንቀጽ አለባቸው ከዚያም አላህ Subhanahu Wa Ta'ala ሰማያትና ምድርን ድንቅ በሆነ መልኩ መፍጠሩ አምልኮም ላይ ብቸኛ መሆን እንደሚገባው ማስረጃ ነው ትላለች ሰዎች በስራቸው ዋጋ ማግኘታቸው አይቀሬ መሆኑን ታረጋግጣለች ያ ዋጋ ደግሞ ሞቶ ከተነሱ በኋላ እንደሆነ ይሄ ዓለምም ደግሞ ጠፊ እንደሆነ ትገልጻለች አላህ ሸሪኮች አሉት የሚለው አስተሳሰብ ከንቱ መሆኑን በጥልቅ ታስተምራለች አማልክት የተባሉ ሁሉ የአምላክነት ባህሪ ፈጽሞ የሌላቸውና የማይገባቸው መሆኑን ትገልጻለች ቁርአን ከአላህ ቃል የአላህ ቃል ከመሆን ውጪ የፍጡር ቃል መሆን ፈጽሞ እንደማይችል ታረጋግጣለች የነብዩ ሰለላሁ ዐለይሂ ወሰለም ሪሳላ መላካቸው እውነት መሆኑን ለዚህም ምልክቶችና ማስረጃዎች የመጽሐፍ ባለቤቶች ሊቃውንቶች መመስከራቸው ከዛ አንዱ መሆኑን ትገልጻለች ወሸሂደ ሻሂዱ من بني اسرائيل በማለት አብዱላህ ኢብኑ ሰላምን በመስክርነት ጠቅሷል ማለት ነው ከዛ ሙእሚኖችን የሚያወድሱ አንቀጾችን እናያለን መልካም ባህሪያቶቻቸው ተተንትነው እንመለከታለን በተወሰነ ደረጃ ከሃዲያን በሙእሚናን ላይ ምን ያህል እንደሚቀኑና ነብዩና ሙእሚኖችን ሰለላሁ ዐለይሂ ወሰለም ለመበደል የቻላቸውን ሁሉ የተቻላቸውን ሁሉ እንደሚያደርጉ ትገልጻለች ከዚያም ጅኖች የቁርአን ሙዕጂዛ አንበርክኳቸው ለማመን ምድርን ቃይተው እንደመጡና እንደተቀበሉ ትገልጻለች صرفنا اليك نفرا من الجن በሚለው ማለት ነው የነብዩን ሰለላሁ ዐለይሂ ወሰለም ሪሳላ በመናገር ታጠናቅቃለች መሃል ላይ ግን ከነዚህ ርዕሶች ጋር በግልጽ ወይ በቀጥታ ተያያዥ የማይመስል ግን በተጨባጭ ተያያዥ የሆነ አንድ ነገር ተጠቅሶ እናገኛለን የወላጆች ሐቅና የልጆችም እግረ መንገዱን ማለት ነው ووصينا الانسان بوالديه حملته امه كرها ووضعته كرها ደጋግ ወላጆች ደጋግ ልጅ ሲያፈሩ ምን እንደሚሆን ልጆቻቸው ደግሞ አመፀኛ ከሆኑ ምን እንደሚሆን የእያንዳንዱ ፍጻሜ ምን መሆን እንዳለበት ትገልጻለች ማለት ነው والذي قال لوالديه اف لكما አጭናንተስ አተዒዳኒን ያ ንخرج ደግሞ ከከርሰ መቃብር ትወጣለ ያላችሁ ትዝቱብኛላችሁ ፈጽሞ አይሆንም ብሎ የሞገታ አንድ ልጅ በመሳሌነት ተጠቅሳለች ማለት ነው እንግዲህ እቺ ምዕራፍ ያዘቻቸው ነገሮች ከያንዳንዱ አያ ውስጥ የሚገኙ ዒበርና ህከሞችም እንዲህ በቀላሉ የሚዘለቁ አይደሉም ለመንደርደሪያ ያህል ይሄንን ከተከሰን ያንዳንዱን አንቀጽ ስንተነትን ደግሞ አቅም የፈቀደውን ያህል እዚያው የምናብራራ ይሆናል ወደ ትንታኔውና ወደ ትርጉሙ እንሸጋገር بسم الله الرحمن الرحيم حاميم الله أعلم بمراده تنزيل الكتاب من الله العزيز الحكيم يمصافو اورارد كالله بكل نو حيال طببኛ ከሆነው ጌታ ما خلقنا السماوات والارض وما بينهما الا بالحق ሰማያትን ምድርንና በመሐከላቸው ያሉትን ነገሮች ሁሉ በእውነት እንጂ አልፈጠርናቸውም واجل مسمى በተወሰነ ቀጠሮም ነው የተፈጠሩት ሁሉም ጊዜያዊ ነው والذين كفروا እነዛ የካዱ ሰዎች عما انذروا معرضون ከተስተነቀቁት ነገር ላይ ዘዋሪዎች ወይም ችልተኞች ናቸው አለ قل أرأيتم استوالاችሁ እስቲ በደንብ አጢኑት ጉዳዩን ما تدعون من دون الله كالله ሌላ የምታመልኩት ነገር ምን እንደሆነ ልብ ብላችሁ አይታችኋል አሩኒ ماذا خلقوا من الارض ከምድር ምንን እንደፈጠሩ አሳዩኝ
أم لهم شرك في السماوات ويسلن النسو بسمايات لاي أقارنت ويم شركنا ويم تصادفوا اللاتج ائتوني بكتاب من قبل هذا كزي قرآن بفيت ينبر مصحف أمطلني كالله ليلا كنطات فتر على بلو يميار رقاقت أو أثارة من علم ويمك أوقات يتقني كرسك على أمطو إن كنتم صادقين ونثنيوج كوناج كليل دمو بالله عندنا تمام ومن أضل ما أنه يبلت تماما ممن يدعو من دون الله كالله ليلا لن آكال كم يعملك يبلت تماما من لا يستجيب له من لا شيء ما يستطيعون آكال يعملك إلى يوم القيامة اسكالة تنسائي وهم النزا أمالك توج عن دعائهم غافلون كالنسو تمازنو زنقو وچناتشو مالتم كأملاك وچو أملكو يزنقوناتشو مملكاتشو نمكو إليلاتشو مالا وإذا حشر الناس سوج بميك سكسو قزيدقمو كانوا لهم أعداء أمالك توجو ألا توجو هنواتشوال وكانوا بعبادتهم كافرين بأملكوا واتشوهم كهادي واتشونا اللوال يخبر الله تبارك وتعالى أنه أنزل كتاب على عبده ورسوله الله بباريه وملك تنيا ولاي مصحفهم ما وردونه ينقرني له حاميم ይሄን የመሳሰሉ ምህጻረ ቃሎች ማዕናቸውን አላህ ይወቀው የቁርአንን ተአምረኝነት ለማመልከት የወረዱ ብቻ ናቸው የሚለው የሰለፍ ሊቃውንቶች አቋም ነው ከዚህ የበለጠ ትንታኔ ለመስጠት የተደረገው ሙከራ ሁሉ ያልተሳካ ነው ስለዚህ አላሁ አዕለም አላህ ይወቀው ብለን ማለፍን እንመርጣለን تنزيل الكتاب من الله يمصحف مورد كالله بكل ነው ይሄ ከማንም አካል የተቀጠፈ አይደለም ሲል በሙሽሪኮች ላይ ምላሽ እየሰጠ ነው የተለያየ መላምት ሰንዝረዋል እነሱ ድግምት ነው ግጥም ነው ጥንቆላ ነው ተረት ነው ሌላም ነብዩንም ሰለላሁ ዐለይሂ ወሰለም ሲያሻቸው ጠንቋይ ነው ሌላ ጊዜ እብድ ነው ሌላ ጊዜ ደግሞ ተረትን ሰባስቦ ጽፎ ካላህ ቃል ወረደኝ የሚል ነው ብለዋል ታዲያ ለተረትማ እናንተም ማን ብሏችሁ ህይወታችሁ በተረት የተመሰረተ ነው ግጥምም ከሆነ የረቀቃችሁ የስነ ግጥም ተሰጦ ያላችሁ ሙያተኞችም ናችሁ ጥንቆላም ከሆነ በየጠንቋው ቤት የምትሽከረከሩት እናንተ ናችሁ ድግምተኛና ጠንቋይ ማን ያጅበዋል ከካፊር በስተቀር ይሄ ደግሞ ፍጹም የዛ ተቃራኒ ነው ጥንቆላ ክህደት ነው ድግምት ክህደት ነው ብሎ የሚያስተምር ነው ራሱ የሚያፈርሰውን ራሱ የተገበረዋል አይባልም ሰው ስለዚህ ከቻላችሁ ቁርአንን የመሰለ ነገር ፍጠሩ አቅማችሁ ከሆነ ካልቻላችሁ አፋችሁን ዝጉ ይሄ ከአላህ የወረደ ነው تنزيل الكتاب من الله الله ما انه تلو ይሆናል መቼስ አታፍሩ الله ማለትማ العزيز ኃያል የሆነው ጌታ ነው الحكيم ጥበበኛው እሱ ነው ይሄን ቁርአን ያወረደው በላቸው ይላል ከዛ እንግዲህ አማልክቶችን ሐቂቃ ለመግለጽ ምንም ምላሽ ሊሰጡበት የማይችሉት መከራከሪያ ያቀረበ ነው ما خلقنا السماوات والارض وما بينهما الا بالحق سماياتنا ምድርን በመሐከላቸው ያሉ ነገሮችን በእውነት ብቻ ነው የፈጠርናቸው የፈጣሪ መኖርን መስካሪዎች እንዲሆኑ ነው የተመለከተ أفلم ينظروا إلى السماء فوقهم كيف بنيناها سماعنا يملكتهم እንዴት እንደገነባናት እንዴት እንዳስዋብናት አንዳችን ከነ ይላላት አድርገን ማን ደገፋት ማን አቆማት ማን አኖራት
ምድርን ስለምን አያስተውሉም والارض مددناها والقينا فيها رواسي ዘርግተናል አረጋጊ ተራራዎችን ለዋላይ ፈጥረናል የተለያዩ ተክሎችና እንስሳቶችም አልብሰዋት ይታያሉ ማን ነው እሷ ላይ ትንሽ ተሳትፎ ወይ ሽርክና ያለው ከአላህ ሌላ وأجل مسمى لتوسن قطرون ደግሞ ይሄ ዓለም ዘላለማዊ ዓለም አይደለም ያለነው ጊዜያዊ ዓለም ምድርና ሰማይም ፈራሽ ናቸው ውስጣቸው ያሉ ህይወት ያላቸው ነገሮችም ሟቾች ናቸው كل من عليها فان ويبقى وجه ربك ذو الجلال والإكرام ሁሉም በገጸ ምድር ላይ ያለ ጠፊ ነው የልዕልናና የችሮታ ባለቤት የሆነው አላህ ፊት ብቻ ይቀራል ሌላው ጠፊ ነው ሁሉ ነፍስ ዛኢቀቱል መውት ስለዚህ ሌላው ጊዜ ገደብ አለው ግለሰብ እድሜ ያለው መነሻና መጨረሻ ህብረተሰብም እንደዚሁ የሆነ ትውልድ ይመጣል ሌላው ይተካል ዓለምም ሰማይ ምድርም ጊዜ ገደብ አላት አጀሉም ሙሰማ የሌለው ሁሉ ዘላለም የሚኖር አላህ ብቻ ነው كل شيء هالك الا وجهه ونتاو يهونو ياله والذين كفروا عما انذروا معرضون እነዛ የካዱ ሰዎች ግን ከተስተነቀቁበት ነገር ችላ ብለው ነው ያሉት ከቁም ነገር አልቆጠሩትም የሚነገረው ነገር ወደ ልባቸው ሊደርስ አልቻለም ጆሮአቸውንም አደንቁረዋል አይናቸውም ታውረዋል ልባቸውም ታሽጓል አለፈው አንቀጽ እንዳየነው أفرأيت من اتخذ إلهه هواه وأضله الله على علم وختم على سمعه وقلبه وجعل على بصره غشاوة ألفوا مراف له الله انقليه عينون جورون لبون يشقبت عينون يشفنبت سو እንዴት አርጎ ነትን ይቀበላል ስለዚህ ችላ ብለዋል ይሄ ችልታቸው ግን መዘዝ ያስከተልባቸዋል ከባድ ነገር ይመጣል ቁል በላቸው እነዚህ ሙሽሪኮች ከአላህ ሌላ ያለ እናመልካለን ሽርክን አንተውም ብለው የሙጥኝ ብለው ያዙትን ሰዎች አራአይቱም ما تدعون من دون الله ይሄን የምትናገሩትን ነገር ከልባችሁ አስባችሁበት አምሯችሁን ተጠቅማችሁ አስተንትናችሁ አስተውላችሁ ሐቅ ነው የሚል አቋም ይዛችሁ ነው ድንጋዩን ብረቱን ነሐሱን መዳቡን ጅኑን ሰውን ተራራውን ወንዙን ሸንተረሩን ሐሳቡን ቁሳቁሱን ስታመልኩ የዓለማቱን ጌታ ንግስና ይጋራሉ ብላችሁ ስታስቡ ምንን ይዛችሁ ነው እስቲ ይመስላል ይሄ ነገር أرأيتم ما تدعون من دون الله أو قالاتشو أروني ماذا خلقوا من الأرض كمدر يتنياون نجر اندفتروا عسايوي تنشان نجرم كاكالج وندانوا تنينوا من اللي يفتروت منم قارياتهم برقتنينت بمفتر بكل كالله لا يلم نوم منوت ولا إن سألتهم من خلق السماوات والأرض يقولون الله الله ብቻ ታዲያ ምድር ላይ ድርሻ ከሌላቸው ሰማይ ላይ ተሳትፎ አላቸው ወይ አምላሁም ሽርኩን في السماوات የለም እዚያ የሰማዩም የምድሩም ባለቤት አላህ አይደለም ሸሪካ አለው ካላችሁ ይሄን የሚያረጋግጥ ኪታብ ቀደምት ነብያት ላይ የወረደ ካለ ሳዩ اتوني بكتاب من قبل هذا من الكتب المنزلة على الأنبياء يأمركم بعبادة الأصنام أو تعملكم بلهم يستمر قال لنا ويوقت قرص قال لنا أنت تمرامراتشو ያገኛችሁት ካለ ነተኞች ከሆናችሁ አሳዩኝ አላችሁ ይሄ ጥያቄ ለተዕጂዝ እነሱን መፈናፈኛ ለማሳጣትና ለማዳገት እንጂ እንደው መልስ አለኝ ብሎ የሚሞክር ማንንም የለም الله شريك አለው አብሮት የፈጠራለ ማንንም አይለም አምልኮ ላይ ብቻ ያማልዱና ይላል ዝም ብሎ በጭፈን ያንስ ማን ሰጣቸው أو أثارة من علم إن كنتم صادقين ይሄ ከሌለ ጠማሞች ናችሁ ማለት ነው ومن أضل ممن يدعو من دون الله كالله ሌላ ያለን ከሚያመልክ ሰው የበለጠ ጠማማ ደንባራ
መንገድ የጠፋው አቅጣጫ የሳተ ከሱ የባሰ ማናል የተፈጠረለትን ዓላማ ያላወቀ ኡላኢከ ከልአንዓሚ በል ሁም አضل ደግሞ አምልኮ ሲያደርግ ቢጠራው የሚሰማ ከሰማ ፋይዳ የሚሰጥ ቢሆን ኖሮ ጥቅም አታሎት ይባላል የማይሰማ የማይለማ ግዑዝ አካል አምላክ ነው ብሎ ማምለክ ማለት ነው فادعوهم فليستجيبوا لكم ጥሯቸው እስቲ እሺ አቤት ይበሏቸው إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم بتطሯቸው ጥሪያቸውን አይሰሙ ቢሰሙ ምላሽ መስጠት አይችሉም የቂያማ ዕለትም ደግሞ የእናንተን አምልኮ ይክዳሉ መቼ ነው እኛ አምልኮን ያልናቸው የበገዛጃቸው የፈጠሩት እንጂ እኛ ምናቀው ነገር የለም ነው وهم عن دعائهم غافلون እነሱ ከአምላኪዎቻቸው አምልኮ ዝንጉዎች ናቸው የተመለኩት ሁሉ ሰው እነሱን በማምለክ መጠመዱን አላወቁም ሰው ያላመለከው ነገር የለም ዛፍ ያመልካል ድንጋይ ያመልካል ጎበደን ብሎ ያመልካል ያው እንግዲህ ብድግ አድርጎ አንዱን ነገር የማይገባውን ስልጣን መስጠት ማለት ከአምላኪው ያነሰን ነገር የአላህ ሸሪካ ማድረግ ማለት وإذا حشر الناس سوّج بتكسكسوا ጊዜ ደግሞ يوم القيامة እነዚህ አማልክት ተብዮች ላመለኳቸው ሰዎች ጠላት ይሆናሉ ጣዖቶችም ቢሆኑ አብረው ጀሃነም ገብተው መቀጫ ይሆኑባቸዋል إنكم وما تعبدون من دون الله حصب جهنم ብሏል እናንተና ከአላህ ሌላ የምታመልኳቸው ነገሮች የጀሃነም ማገዶች ናቸው ይላል መላእክታን ያመልኩ አንቢያዎችን ያመልኩ ደግሞ አሉ አንቢያዎችና መላእክቶች ምስክር ይሆኑባቸዋል سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم بهم مؤمنون ጥራት ላንተ የተገባ ይሁን የኛ ባቢ አንተው ብቻ ነህ ከነሱ ውጪ አንተን ነው የምናመልከው ይልቁንስ እኛን ሳይሆን ጅኖችን ነው ያመለኩት እናቃቸዋለን ብለው ይክዳቸዋል መመለካቸውንም ጭምር ይክዳሉ ሸይጣንም ጭምር ነው የሚክዳቸው በነገራችን ላይ وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم الله እውነተኛ ቃል ገባላችሁ እኔ ደግሞ ቃል ገባሁላችሁ ሸይጣን فأخلفتكم ከአላህ ትእዛዝ ወደ ኋላ አስቀረኋችሁ እኔን አመናችሁ ከፈጣሪያችሁ ይልቅ ምን ላርግላችሁ ታዲያ ዛሬ ብጮህ አረዳችሁ ብጮህ አትረዱኝም አብረን ጀሃነም እንገባለን ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتموني من قبل ስለዚህ በእጃቸው የሚቀር ነገር የለም واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا كالله ሌላ አማልክቶችን ያዙ ኃይል ይሆኗቸው ዘንድ በእነሱ ክብር ልዕልና ለማግኘት አስበው ማለት ነው ከላ በጭራሽ አይሆንም እንደውም አምልኳቸውን ይከዱና ጸር ይሆኑባቸዋል በእነሱ ላይ ይከዷቸዋል إنما اتخذتم من دون الله أوثانا مودة بينكم ارس برساتهم غنا يكاكادال مودة بينكم في الحياة الدنيا ثم يوم القيامة يكفر بعضكم ببعض ويلعن بعضكم بعضا كفراتشو كفلوني كدال كفلاتشو كفلوني الراقمال ومأواكم النار وما لكم من ناصرين من ورياتشو ساتنات لأن أنتم رداتوش يلواتشهم ميلا إزاري ونزيلاي أتناكك علن نكتب برنامج نكتب علن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك